አዲሱ የመንግስት ሰራተኞች የቀን ውሎ አበል አከፋፈል ይፋ ተደርጓል። የፌዴራል ሲቪል ሰርቪስ ኮሚሽን አዲሱን የመንግስት ሰራተኞች የቀን ውሎ አበል አከፋፈል ይፋ አድርጓል። በተጨማሪም ኮሚሽኑ ዩኒቨርሲቲዎችን ጨምሮ በአጠቃላይ ለመንግስት የፌዴራል ተቋማት የሰው ሀብትና ብቃት ስራ አስፈጻሚዎች በአዲሱ የመንግስት ሰራተኞች ደሞዝና የአበል አከፋፈል ዙሪያ መመሪያ ሰጥቷል። የ2018 ዓመት የመንግስት ሰራተኞች የደሞዝ ጭማሪ እያጠናቀቅን ባለነው የመስከረም ወር ጀምሮ ተግባራዊ እንደሚደረግ ኮሚሽኑ መመሪያ ማስተላለፉ የሚታወስ ነው። የአደጋ ቅድመ ማስጠንቀቂያና ቅድመ ምላሽ አሰጣጥ መረጃዎች የተቋማትን መናበብ የሚጠይቁ እንዲሆኑ ተጠይቋል። የኢትዮጵያ ቀይ መስቀል ማህበር በኢትዮጵያ የሚከሰቱ ተፈጥሯዊ አደጋዎችን ጉዳት ለመቀነስ የሚያስችል የቅድመ አደጋ ማስጠንቀቂያ መረጃ እንዴት ይተላለፍ በሚል የውይይት መድረክ አካሂዷል። በዚህ ውይይት ላይ ፌዴራል አደጋ ስጋት አመራር ኮሚሽን፣ የመገናኛ ብዙሃን፣ የሰብአዊ ድጋፍ ተቋማትና የኢትዮጵያ ሜትሮሎጂ ኢንስቲትዩት እንዲሁም የኢትዮ ቴሌኮም ባለሙያዎች ተሳትፈዋል። የአደጋ ስጋት ኮሚሽኑና የመገናኛ ብዙሃን ተቋማቱ በተለይ ለቅድመ አደጋ ማስጠንቀቂያ መረጃዎች በማሰራጨት ረገድ በተናበበ መንገድ መስራት ላይ ክፍተቶች እንዳሉባቸው በውይይቱ ላይ ተነስቷል። የቅድመ አደጋ ማስጠንቀቂያ መረጃዎችን ለማሰራጨት የተቋማቱ አለመተማመን፣ የመረጃው ግልጸኝነትና እንዲሁም የአደጋ ስጋት አመራር ኮሚሽን ባለሙያዎች ተጠያቂነት የመረጃው ተደራሽነት ላይ እክል መሆኑን በውይይቱ የቀረበ ሀሳብ ነው። የአደጋ ስጋት ኮሚሽን እንዲሁም የኢትዮጵያ ሜትሮሎጂ ኢንስቲትዩት መረጃዎች ለመገናኛ ብዙሃኑ የሚሰጡበት አግባብ እንዲሁም የመገናኛ ብዙሃኑ የሚያስተላልፉበት መንገድም ቀድሞ መናበብ የሚያስፈልገው እንዲሆን ተጠይቋል። ውይይቱን ያሰናደው የኢትዮጵያ ቀይ መስቀል ማህበር የአደጋ ስጋት አመራር መምሪያ ተጠባባቂ ዳይሬክተር አቶ ጋሻው ዳኜ መገናኛ ብዙሃኑና የቴሌኮም ተቋማት ከአደጋ ስጋት ስራ አመራር ተዋንያን ጋር በቅንጅት እንዲሰሩ ጠይቀዋል። የዜጎችን ሕይወትና ንብረት ቀድሞ ለመታደግና አደጋውን በተወሰነ ለመቀነስ እንዲያስችል የቅድመ አደጋ ማስጠንቀቂያ መረጃዎች ትኩረት እንዲያገኙ እንደሚያስፈልግም በመድረኩ ተነስቷል። ዘገባው የባልደረባችን ቁም ነገር አየለ ነው። በጦርነት ወቅት ብልሽት ገጥሟቸው የነበሩ የተወሰኑ የሕክምና መሳሪያዎች ወደ አገልግሎት መመለሳቸውን የአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል አስታውቋል። ሆስፒታሉ ከዚህ በፊት ከነበረበት ችግር በተወሰነ መልኩ መሻሻሎች እንዳሉትና የእናቶች ወሊድ ሕክምናን በአግባቡ አገልግሎት መስጠት የሚያስችል አቋም ላይ መሆኑን የሆስፒታሉ ክሊኒካል ዳይሬክተር ዶክተር አብርሃ ገብረ እግዚአብሔር ለኢትዮ ኤፍኤም ተናግረዋል። ባሳለፍነው ሳምንት የተቋሙ የልብ ሕክምና አገልግሎት ከጣሊያን በመጡ ባለሙያዎች ታግዞ 11 ህሙማን የልብ ድጋፍ ሰጪ ባትሪዎች እንዲያገኙ ማድረጉንም ገልጸዋል። ከዚህ በተጨማሪም ከአገልግሎት ውጭ የነበሩ የሕክምና መሳሪያዎች በጣሊያን ባለሙያዎች ድጋፍ ወደ ስራ መመለሳቸውንም ጠቅሰዋል። ይሁን እንጂ አሁንም የሕክምና አገልግሎት መስጫ መሳሪያዎች ላይ ተደጋጋሚ ብልሽት፣ የተወሰኑ መድኃኒቶችና የመገልገያ እቃዎች አቅርቦት ችግር መኖሩን ዶክተር አብርሃ አንስተዋል። እንዲሁም የአምቡላንስ አገልግሎት በበቂ ሁኔታ የተሰጠ አይደለም ያሉት ዳይሬክተሩ ከዚህ በፊት የነበረው የሰራተኞች 17 ወራት ደሞዝ አሁንም እንዳልተከፈለ አስታውሰዋል። የአገልግሎቶችን ጥራት ለማሻሻልና ለባለሙያዎች ምቹ የስራ አካባቢ እንዲኖር ለማስቻል ከባለድርሻ አካላት ጋር ተቀራርበው እንደሚሰሩም ዶክተር አብርሃም መናገራቸውን ባልደረባችን ሀመረ ፍሬው ዘግባለች። ኢትዮ ማለዳችን እንደቀጠለ ነው። ውድ አድማጮች ቆይታችን እስከ 2 ሰዓት ከ30 ነው። አሁን ከውጭ ምንጮች ወዳገኘነው ዜና እንለፍ። ሩሲያ በዩክሬን ላይ ባደረሰችው ጥቃት 5 ሰዎች ህይወታቸው ማለፉ ተገለጸ። በሩሲያ የሚሳኤልና የድሮን ጥቃቶች በአንድ ምሽት 5 ሰዎች ሲሞቱ በ10 ሺዎች የሚቆጠሩ ደግሞ ያለ ኤሌክትሪክ ቀርተዋል ሲሉ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። በተለይም የምዕራቡን የሊቪቭ ክልል ኢላማ ያደረጉ ጥቃቶች እንደደረሱ የተገለጸ ሲሆን የ15 ዓመት ልጅ ጨምሮ የአንድ ቤተሰብ 4 አባላት ተገድለዋል የተባለው የዩክሬን ጎረቤት ፖላንድ የአየር ክልሏን ደህንነት ለማረጋገጥ ተዋጊ ጄቶች አሰማርታ እንደነበር የፖላንድ ጦር ሲገልጽ የኔቶ አውሮፕላኖችም ተሰማርተው እንደነበር ተሰምቷል። የሩሲያ መከላከያ ሚኒስቴር በዩክሬን ወታደራዊና የመሰረተ ልማት ኢላማዎች ላይ ግዙፍ ጥቃት በተሳካ ሁኔታ መፈጸሙን ተናግሯል። ዘለንስኪ እንዳሉት ሩሲያ ከ50 በላይ ሚሳኤሎችና ወደ 500 የሚጠጉ ድሮኖችን ተኩሳለች። የዩክሬን አየር ኃይል በበኩሉ አጠቃላይ አሃዙን ወደ 549 ከፍ አድርጎታል። ጥቃቱ የህዝብ ማመላለሻ አገልግሎቶችና የኤሌክትሪክ አቅርቦቶች እንዲቋረጡ አድርጓል ሲል ቢቢሲ ዘግቧል።
የኢትዮ ማለዳ የመረጃና የመዝናኛ ገበታችን አሁንም መደመጡን ቀጥሏል። ቆይታችን እስከ 2 ሰዓት ከ30 ድረስ የሚቀጥል ይሆናል። አንድ ጉዳይ እናንሳና ወደ ዕለቱ ቀዳሚው ዝግጅታችን እናልፋለን። በደቡብ አፍሪካ አባቶች ከእናቶች እኩል የወሊድ ፍቃድ እንዲያገኙ ተወስኗል ተብሏል። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት እንግዲህ ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ነው የወሰነው። ውሳኔው ትልቅ ውሳኔና ለጾታ እኩልነትና የቤተሰብ መብትም ግዙፍ አሸናፊነት ተደርጎ ተወስዷል ይላል የቢቢሲ ዘገባ። በቀደመው ህግ እንግዲህ እናቶች 4 ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ ለ10 ቀናት ብቻ ነበር እረፍት ይሰጣቸው የነበረው። የሀገሪቱ ህገ መንግስታዊ ፍርድ ቤት ባሳለፈው ውሳኔ ህጉን ህገ መንግስታዊ ያለው ሲሆን ለአባቶችም አድሏዊ ነው ብሎታል። በመሆኑም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበት እኩል የወሊድ እረፍት እንዲያገኙ ነው የበየነው። በፈረንጆቹ 2023 እንግዲህ የሀገሪቱ የታችኛው ፍርድ ቤት የሀገሪቱ ሁለት ህጎች የተወሰኑ ክፍላቸው ፍትሐዊነት የጎደለው መሆናቸውን ገልጾ የበርካታ ቤተሰብ መብቶችንም የሚጥሱ ናቸው ማለቱንም እንደዚሁ ቢቢሲ አስታውሷል። የጓተንግ ከፍተኛ ፍርድ ቤት የወሊድ ፍቃድና የስራ ጥቅማ ጥቅሞችን ማግኘትን በተመለከተ ለወላጆች ፍትሐዊ ያለመሆኑን የወሰነው ጉዳዩን በብቸኝነት በሴቶች ላይ የሚጣለውን ማህበረሰባዊ ጫና ፍትሐዊ ለማድረግ በወጠኑ በሁለት ጥንዶች በጾታ እኩልነት ኮሚሽንና በሌሎችም ወደ ፍርድ ቤት የቀረበ ሲሆን የወላጅነት ኃላፊነት የጋራ መሆኑንም አጽንኦት ሰጥተዋል ነው የተባለው። አቤቱታ አቅራቢዎቹ እንግዲህ ፍርዱን በደስታ ቢቀበሉትም የህግ ባለሙያዎች ግን ውሳኔው በአሰሪዎች ላይ ትልቅ ተጽዕኖ እንደሚኖረው ነው ያስጠነቀቁት። አሰሪዎችም ውሳኔውን ለመተግበር የእረፍት ፖሊሲዎቻቸውን ማስተካከል አለባቸው ተብሏል። ፍርድ ቤቱ እንግዲህ ከብይኑ ጋር በሚጣጣም መልኩ የእንደራሴዎች ምክር ቤት ህጉን እስኪያሻሽል ድረስ የ3 ዓመት ጊዜ ሰጥቷል ይላል የቢቢሲ ዘገባ። ሰፋ አድርጎ ያወጣው ዘገባ ነው። በጥቂቱ ወደ እናንተ ለማድረስ ሞክረናል። ይህ ጉዳይ በእኛስ ሀገር ምን ይመስላል የሚለውን ደግሞ በኋላ ላይ የምናነሳ ነው የሚሆነው። እናንተም በዚህ ዙሪያ ልምድ ያላችሁ አድማጮች ካላችሁ 6321 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። የምንቀበል